መዳኝ ፈልጋለሁ። አትሰጥልኝም ኩላሊት? እኔ ጨርስልኝ እንጂ። እሺ አንድ ቀን ዶሮ ልገዛ ደግሞ ማለት ነው። ቀጥል ጁቢራ ላያችሁት እና እውነቱን አነግራትም እንዴ? ምን ያለፈ ታሪክ አይደል እንዴ? ምን ነው መንገራት አይቢ መሽተለያየን። ታዲያስ ውድ የሀገሬ ልጆች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ያዝናናሉ ይመጥናሉ ብያሰብኳቸውን ምርጥ ቪዲዮች ይዤላችሁ መጥቻለሁ። አብረን ፈታ እንላለን፣ አብረን እንስቃለን። የትም መሄድ አይቻልም። ይህ ዜማ ሀበሻ ነው። እኔ ደግሞ ምህረት እባላለሁ። ሀሳብ አስተያየት ካለ የትኛውንም ኮመንት ላይ መጻፍ ይቻላል። ሲጋራስ ሱስ የሚባል ነገር ይሆናል። ምሳ እየወጣሁ ነው። 9 ሰዓት ላይ ኦፕሬሽን ጀምራለሁ። ይሆናል። ምንድን ነው? ምን ነሽ ነው? ውሻዬ ኩላሊቷ ፌል አድርጓል። መዳኝ ፈልጋለሁ። አትሰጥልኝም ኩላሊት? እኔ እዚህ ነው ህይወትን የማላምናት። እሱ ምን ነው ከውሻ ጋር የሚመሳሰል? ግን ውሻ ወዳለሁ በጣም ግን ወይ የኔን እንሰጠዋለሁ። ኦኬ ህይወትን ግን እንዳታምናት አንተ ልጅ። ምን ሆነ ነው የምትብከነከነው? ትዋደዱ የለ እንዴ? ለምንድን ነው የጣላችሁ ደግሞ? በቃ ምክንያት ሰበብ እየፈለገች እኮ ነው። በቃ የማይሆን ጥያቄ እየጠየቀችኝ። ምን ብላ ነው እንዴ? አረ በስመ አብ። ይኸውልህ አሁን ማለት ነው በማይሆን ሰበብ እኮ ነው ከድሮ ፍቅረኛ ጋር በምንድን ነው የተለያያችሁት? እና እውነቱን አነግራትም እንዴ? ምን ያለፈ ታሪክ አይደል እንዴ? ምን ነው መንገራት አይቢ መሽተለያየን። መድኃኒዓለም ቆሌን ክፈፎኔ ራሱ እንዴት ነው ከሚያልፍ? አረ እንደዚህ አይነት ሰው ፈጣሪ ከሀገራችን ያጥፋል። አንተ የታደለ ነው እንዴ? ሚስት እኮ እየፈለገች ነው። ዝም በል። ትናንትና ሆስፒታል ለምርመራ ከመጣች ልጅ ጋር ነው ያደረኩት። ኧረ አንተ ባለጌ ነህ እውነት። እንዴ ግን እንዴት ነበር? ያበደ ነበረ። በተለይ ደግሞ በህይወት ብትኖር በስ የምን መርማሪ ነበርክ? የሬሳ God have mercy upon us. ለምንድን ነው የማትረጂኝ? ግን እኔ እኮ በጣም እኮ ነው የማፈቅርሽ። እንዴ ደግሞ ናፍቀሽኛል። የሆነ ዞር በል ወደዛ ቆሻሻ። ሲጀመር እኔ ድሃ ሰው አይመቸኝም አልኩ አይደለ? ኮተታም ምንድን ነው ድሃ የምትይኝ? 10 ጊዜ ሲጀመር ቆሻሻ እንኳን የት እንደሚጣል እንኳን አታውቅም። ቆሻሻ የሚጣለው ጋርቤጅ ጋር ነው። እሺ አንተ ኮተት ቆሻሻ የት እንደሚቀመጥ አታውቅም አይደለ? ቆሻሻ የሚቀመጠው እዚህ ነው። እሺ እንዴ እኔ ጠፋኝ እንዴ? እሱ ምንድን ነው እንዴ? ኧረ ማርሲ ቢያንስ እንኳን አስረዳሽ። አንተ አትከተለኝ አልኩ አይደል እንዴ? እሺ ተነሺ። አንተ አታነሳኝም ግን አንተ አውርደኝ እንጂ አንቺ ጋራ እንዴ። ቀድም ቆሻሻ የሚቀመጠው እዚህ ጋር ነው አላልሽኝ? ምን ማስገባት ስለማይቻል ቆሻሻ የሚጥሉ ሰዎች ሲመጡ ይዘው ሄዳለሽ በማዳበሪያ ኮተት። መጀመሪያ ለንግግርሽ ትንሽ መጠንቀቅ ነው። ገብቶናል። ምንም ማለት አይጠበቅብሽም። ምን ይሄት ተረድተንሻል። አሜን። ለምን ነው ይህንን የመሰለው ውበት ለፈጠረ ጌታ ምስጋና አይገባው? አንድ ጥያቄ ልጠይቅሽ። በቀን ለወዛደር ስንት ነው የምታወጪው? ለወዛደር? አዎና፣ መልክሽን ለሚሸከም መቼስ ይህን ሁሉ መልክ ብቻሽን ተሸክመሽ አቺው። ለጊዜው ራሴ ነኝ የምሸከመው እና ወዛደር አፈልጊ ተሸከመልኝ በደስታ አታስቢ። ክፍያው ርካሽ ስንት ነው? በቀን 3 ጠዋት ከሰዓትና ማታ ተስሚኛለሽ። በአሁን ሰዓት ምን በሆን ደስ እንደሚለኝ ታውቂያለሽ? ምን አፕል። በዚህ በሚያምረው ከንፈርሽ ግምጥ ብታረጊው ከከንፈሬ ቀጥሎ ጥርሴ ነው የሚነክስ። ችግር የለውም። ጽጌረዳ አበባን ከነ እሾኳ ነው ሞላት። ዳቪንቺ ቢያይሽ ሞናሊዛን ሳይሆን አንቺ ነበር የሚስለው። ፍቅር እስከ መቃብር ላይ በዛ ቢያይሽ ኖሮ ሰብለን ሳይሆን አንቺ ነበር የሚያፈቅርሽ። ሰብለ ወንጌል በእርግጠኝነት ሰራተኛችሁ ነበር የምትሆኑ።
ይህንን የመሰለ ፀሐይን የሚያስንቁበት ያገኘ ባልሽ እድለኛ ነው። በቃኛ ሰተናል ልጅ ታዲያ ያንቺ ለመሆን ምን ማድረግ አለብኝ? ሀብታም መሆን አለብኝ። ድሀ ኮንኩስ ድሀ አልፈልግም፣ ይቅርብኝ። እከከኝ ልከክህ ኑሮ መኖር አልፈልግም። ችግር የለውም እኔ ራሴን ችዬ ማከክ እችላለሁ። ተመልከች አንተ እከክ፣ እኔ መሄድ እችላለሁ። ምሳሳ ጋብዝሽማ አትሄጂም። ብር የለህም፣ ምን ልጋብዘኝ ነው? እርጥብ ስፔሻል አደርገዋለሁ። አቮካዶ ጣልጣል። አንቺ ደግሞ ግምጥ ታደርጊውና ወደ በርገርነት ትቀይረዋለሽ። የኔ አስማሪ ነው። እሺ yes አንድ ቀን በቃ ሩቅ ቦታ እየሄድኩኝ ድንገት በቃ አላሰብኩትም እና ማለት ነው ከፊት ለፊቴ ይሰማ ሰው ሲሉ አራውራይ እንትን የሆነ ቀን ደግሞ እንደዚህ ድሽ ልሳራ ጣሪያ ላይ ወጣውና ማለት ነው ድንገት ሳላስበው ማለት ነው ጨርስልኝ እንጂ እሺ አንድ ቀን ዶሮ ልገዛ ደግሞ ማለት ነው ቀጥል ጁቢራ ገና ለገና ሎሪ ማሾሽ ነው ተብለን የራሴን አካተትኩት እንዴ እንዲማ መንገላታት የለብንም እንዴ አቤላ እንዴት ነህ? ባለቤቴን አላስተዋወኩም አይደል? ተዋውቃት። ሰላም ነው? እንዴት ነሽ? እስኪ ምከረው። ከተዋወቅን ጀምሮ የመነጽር አላወልቅ ብሏል። እስኪ ምከረው። በቃ አይደለም በቃ ከድሮም እኮ ነው ሳያገኝሽ በፊት እኮ ነው ጭክ የምትለው ባህሪ አይደል? በቃ ቀይር ከተባልክ ነው የመስሏችሁ ነው አይደል? ለኔ እኮ ቁልጭ አድርጎ ነው የሚያሳየኝ። ምን ያሳያል? ይኸውልህ አዳዲስ ማለት እንደውም እንካስት የኔን ሞክር እስቲ አዳዲስ መነጽር ሞክር እንጂ። አይ በለው ወይ ምን መስሎ ነው ያሳያትኝ? የድሮ መነጽር ይሻልሃል ከሚስት ከምትፋታ። ስማኝማ ፊላ፣ ወያው እኔ እናንተ ግን ቤስት ፍሬንድ ባንሆን ኖሮ ምንድን ነበር የምንሆነው? ያው ኖርማል ጓደኛሞች ነን። እንደማንኛውም ሰው ኖርማል ጓደኛ ነን። ኖርማል ጓደኛ ባንሆንስ ኖሮ ምንድን ነበር የምንሆነው? አው ይሄ ከባድ ጥያቄ እኮ አይደለም። ጭራሽ አንተዋወቅም ማለት እኮ እንደዛ ከሆነ። አይ እንደዛ ሳይሆን ተዋወቅን፣ መተህ ስልኬን ተቀበልከኝ፣ አወራኸኝ፣ ትናልን ምናምን ምንድን ነበር የምንሆነው? ምንም ለውጥ አይኖረውም። እንዳሁኑ ቤስት ፍሬንድ እንሆናለን በቃ። አንተ ምንም አይገባህም እንዴ? ምን ሆነህ ነው? ብንተዋወቅና ብንጀናጀን ኖሮ ፍቅረኛሞች እንሆን ነበረ። ግዴታ ነው። ሳትፈነክትክ ካጠገቧ ዞር በልላት። እኔ ምን አይነት ማይገባው ሰው ነኝ እኔ ራሱ። እስካሁን የነበረን ቆይታ ይህንን ይመስላል። ቪዲዮቹን እንደወደዳችሁት እርግጠኛ ነኝ። ቀጣይም በምርጥ ቪዲዮዎች እስከምንገናኝ ቸር ይግጠመን። ፈታ ዘና እንዲሉ ለምትፈልጉ ለቤተሰብ ለጓደኛ መላክ እንዳይረሳ። ባይ